ሻቢያና ወያኔ ተያይዘው ሊመጡ ነው። በመስዋዕትነት ያገኛችሁትን ሰላምና በጥረታችሁ ያሳካችሁትን ልማት ልታጡ ነው። ብልጽግና ከሌለ ሀገር ይፈርሳል። ከኛ ጋር ካልሆናችሁ የሚመጡት ኃይሎች ሀገር የሚያፈርሱ ናቸው በሚሉ ማስፈራሪያዎች የታጀበውና በብልጽግና አመራሮች ስብሰባ እየተደረጉ መሆናቸውን ለአንከር ሚዲያ በደረሰ መረጃ ላይ ተመልክቷል። ከፍተኛ ስጋትና የህልውና መናጋት አደጋ ውስጥ የወደቀው የብልጽግናው አገዛዝ ባለስልጣናቱን ወደ ተለያዩ ከተሞች በማሰማራት ህዝቡን እያስፈራራ እንደሆነም ተገልጿል። ከዋናው የብልጽግና ፓርቲ ጽህፈት ቤት በተሰጠው አቅጣጫ መሰረት ባለስልጣናቱ ህዝቡን ማሳመንና ከፓርቲው ጎን እንዲቆም ማድረግ ይጠበቅባቸዋል ተብሏል። በዚህም ብልጽግና ፓርቲ ባለፉት ዓመታት ያስገኛቸውን ስኬቶች ተብለው በቪዲዮ ጭምር የታገዘ ማብራሪያ ለህዝቡ ማቅረብና በውይይትም ህዝቡ ብልጽግና ከሌለ ሀገር ይፈርሳል የሚል አቋም እንዲይዝ የማሳመንና ቃል የማስገባት ኃላፊነት እያንዳንዱ የብልጽግና ባለስልጣን የተቀበለ መሆኑን ነው ለማወቅ የተቻለው። ሻቢያና ህወሓት ሀገር ሊያፈርሱ ተዘጋጅተዋል፣ ጽንፈኞችን ከጎናቸው አሰልፈው ብልጽግናን ሊያስወግዱ ዝግጅት እያደረጉ ነው የሚለው ትርክት በብልጽግና ፓርቲ ተቀርጾ ለባለስልጣናቱ ስልጠና የተሰጠበት ሲሆን ባለስልጣናቱም በየከተማው ህዝቡን እንዲያስፈራሩበት ተልዕኮ ወስደው ተግባራዊ በማድረግ ላይ መሆናቸው ታውቋል። አብይ አህመድ ከአንድ ሳምንት በፊት ወታደራዊ ጀነራሎቹን ጠርቶ ውይይት ባደረገ ጊዜ ሻቢያና ወያኔ ፋኖንና የኦሮሞ ነጻነት ሰራዊትን አሰልፈው መንግስታችንን ሊገለብጡ ተዘጋጅተዋል፣ ባለ በሌለ ኃይላችን ካልመከትናቸው አዝማሚያው ጥሩ አይደለም የሚል ዲስኩር ማቅረቡ የሚታወስ ነው። የቀድሞ ፕሬዝዳንትና የአብይ አህመድ ልዩ መልእክተኛ ዶክተር ሙላቱ ተሾመ ይህንኑ የአብይ አህመድን ስጋት በማንጸባረቅ ከህወሓትና ከአማራ ኃይሎች ጀርባ የኤርትራ መንግስት በአፍሪካው ቀንድ ላይ ትርምስ ሊፈጥር ነው የሚል ክስ ማቅረባቸው የሚታወስ ነው። የአብይ አህመድ አገዛዝን እያስደነበረ ያለው የሰሜኖቹ ጥምረት የሚለው አጀንዳ በስልጣን ላይ ለመቆየት የሚደረግና የኦሮሞን ህዝብ በተራ ማጭበርበሪያ ከጎኑ ለማሰለፍ ነው ሲል የኦሮሞ ነጻነት ሰራዊት ባወጣው መግለጫ ማጣጣሉ ይታወሳል። የአብይ አህመድ ባለስልጣናት በየከተሞቹ ተሰማርተው ህዝቡን ወይ ከኛ ትሆናላችሁ አለበለዚያ ሀገር የሚያፈርሱ ኃይሎች እየመጡባችሁ ነው የሚለው ማስፈራሪያ ስርዓቱን ከውድቀት ሊያድነው እንደማይችልም የፖለቲካ ታዛቢዎች ይገልጻሉ። ሰሜኖች ተያይዘው እየመጡ ነው በሚል ፍርሃት እየተናጠ ያለው የአብይ አህመድ አገዛዝ ህወሓትና ሻቢያ አስመራ ላይ ሲዶልቱ ነበር የሚለውን የአፍሪካን ኢንተለጀንስ ሪፖርት ተከትሎ በፊቱንም መረጃው አለን፣ ሁለቱ ሰሜኖች ተያይዘው ለመምጣት እየተነጋገሩ ነው የሚል ይፋዊ ክስ ያቀረበው የሻቢያና የወያኔ ጥምረት ለትግራይ ጥፋት ለኢትዮጵያ ደግሞ አኬልዳማ ይሆናል በሚል የተከሰተው ዶክተር አብርሃም በላይ የአብይ አህመድን የወቅቱን ጥሪ ከፍ አድርጎ አስተጋብቶታል። ሰሜኖቹ ተያይዘው እየመጡ ነው። በእርግጥም 4 ኪሎ በሰሜኖቹ ይመጣሉ ስጋት እየራደ መሆኑን በርካታ ማሳያዎች እየወጡ ነው። በየስብሰባው ይኸው ሰሜኖቹ እየመጡ ነው አጀንዳ ሆኖ እየተነሳም ይገኛል። የኦሮሞ ነጻነት ግንባር ኦነግና የኦሮሞ ፌዴራሊስት ኮንግረስ ኦፌኮ ያደረጉት ስብሰባ የተጠነሰሰው ሰሜኖቹ እየመጡ ነው በሚለው ፍርሃት እንደሆነም ይነገራል። አብይ አህመድ አጠገቡ ላሉ የቅርብ ሰዎቹ ይህ የሰሜኖቹ ጥምረት ብልጽግናን ድራሽ አባቱን የሚያጠፋው በመሆኑ ባለ በሌለ ኃይላችን ልንመክተው ይገባል እያላቸው እንደሆነም ተሰምተዋል። የዶክተር አብርሃም በላይ የትግርኛ ቃለ መጠይቅ አስመራ የተዶለተው የብልጽግና ተስካር ነው የሚል ስጋት ያጠላበት አነጋገርም የብልጽግናው መንደር የገባበትን የፍርሃት ሸለቆ በግልጽ የሚያሳይ ነው። የኤርትራ መንግስት በአብይ አህመድ አገዛዝ የሚሰሙትን ክሶች የኤርትራው የማስታወቂያ ሚኒስትር የማነ ገብረ መስቀል አስተባብሏል። በዶክተር ደብረጽዮን የሚመራው ህዝባዊ ወያኔ ሓርነት ትግራይ ህወሓትም መግለጫ ሰጥቷል። የአስመራውን ግንኙነት ያስተባበለው ህወሓት ነገሩ ሊበሏት ያሰቧትን አሞራ ጅግራናት ይሏታል ሲልም ተርቷል። ህወሓት የአብይ አህመድ አገዛዝ ለትግራይ ህዝብ የደገሰው ጥፋት መኖሩን የሚያሳይ ተራ ውንጀላ እንደሆነም ህወሓት የመልስ ምት በሰጠበት መግለጫው ላይ አስታውቋል። ወደ ኤርትራ የሚኮበልሉ የአፋር ክልል አመራሮች ቁጥር እየጨመረ ነው። በአንድ ወር ውስጥ ሁለተኛው የክልሉ አመራር አባል የብልጽግናን መንግስት ለመታገል በመወሰን ወደ ኤርትራ መኮብለላቸውን የደረሰን መረጃ ያመለክታል። የአፋር ክልል ሁኔታ ለብልጽግናው አገዛዝ ሌላኛው የቀውስ ቀጠና እየሆነበት እንዳለ ነው መረጃዎች የሚያመለክቱት። ባለፈው የአፋር ክልል የግብርና ቢሮ ኃላፊ የሆኑ ባለስልጣንም አጃቢዎቻቸውን ይዘው ወደ ኤርትራ የኮበለሉ
ያካለሉ ሲሆን የብልጽግና መንግስት በአፋር ህዝብ ላይ የደቀነው የህልውና አደጋ ለመቀልበስ በሚደረገው ትግል ለመሳተፍ መወሰናቸውን አመልክተዋል። እኚህ ባለስልጣን የመከላከያ ሚኒስትሯ ኢንጂነር አይሻ መሐመድ ወንድም መሆናቸውን ነው ለማወቅ የተቻለው። የአፋር ክልል ኮሚኒኬሽን ከፍተኛ ባለሙያ የብልጽግና አገዛዝ መወገድ የሚገባው የአፋርን ህዝብ ለህልውና አደጋ የዳረገ የክልሉን መሬት ለተለያዩ ኃይሎች ወታደራዊ እንቅስቃሴ በመፍቀድ ክልሉን የጦርነት ቀጠና ለማድረግ እየሰራ የሚገኝ መሆኑን በመጥቀስ የአፋር ህዝብ እንዲታገል ጥሪ አድርገዋል። እኚህ የኮሚኒኬሽን ከፍተኛ ባለሙያ ለጊዜው ስማቸው ያልተጠቀሰ ሲሆን በአሁኑ ጊዜ ወደ ኤርትራ ተሻግረው የአብይ አህመድን አገዛዝ ለማስወገድ በሚደረገው የተጋድሎ እንቅስቃሴ ለመሳተፍ መወሰናቸውን ነው በደረሰን መረጃ ላይ ተመለከተው። በቅርቡ በአብይ አህመድ የተመረቀውና የፌዴራል ፖሊስ ያዘጋጀው የዜጎች ተሳትፎ መተግበሪያ አፕሊኬሽን የስለላ መረጃን ለመሰብሰብ የሚውል መሆኑ ታወቀ። ዜጎች ይህንን አፕሊኬሽን ከመጠቀም እንዲቆጠቡም ጥሪ ተደርጓል። በብሔራዊ መረጃና ደህንነት እንዲሁም በፌዴራል ፖሊስ ከጉዳዩ ጋር ቅርበት ያላቸው የአንከር ሚዲያ ምንጮች ባደረሱን መረጃ ላይ እንደተመለከተው በአርቲፊሻል ኢንተለጀንስ የተዘጋጀው የፌዴራል ፖሊስ መተግበሪያ ወይም አፕሊኬሽን ዜጎችን በዋናነትም ከአዲስ አበባ ነዋሪዎች ላይ የስለላ መረጃ ለመሰብሰብ ታቅዶ የተዘጋጀ ነው። ይህ አፕሊኬሽን በዋናነት የተሰራው ማንኛውም ስርዓቱን የሚደግፍ ግለሰብ ስርዓቱ በቀበሌ ካዘጋጀው ዝቅተኛ ዜጎችን የሚሰልሉ ግለሰቦችና ቡድኖች አንስቶ በማዕከል ስለላውንና አፈናውን የሚያስተባብሩ ተቋማት በቀላሉ መረጃ የሚቀባበሉበትና እርምጃ እንዲወሰድ ጥቆማ የሚሰጡበት እንደሆነ ተመልክቷል። 1:5 በሚል በኢህአዴግ ዘመን ሲፈጸም የነበረው መረጃ ማሰባሰቢያ መዋቅር ተቀይሮ አሁን በእጅ ላይ በሚገኝ ቴክኖሎጂ እያንዳንዱ ዜጋ ሌላውን እየሰለለና መረጃ እየሰበሰበ የሚያስተላልፍ እንደሆነ ነው ከምንጮች መረጃ ለማወቅ የተቻለው። በተለይ በማንነት ላይ የተመሰረተ መረጃ የመሰብሰብ በብሔር ማንነታቸው የአገዛዙ ጠላት ተደርገው የሚፈረጁ ነዋሪዎች እያንዳንዱ እንቅስቃሴያቸው በፍጥነት ለሚመለከታቸው የስለላና የአፈና ተቋማት እንዲደርሱ የሚደረግበት እንደሚሆን ተመልክቷል። ተቀዳሚ ተልእኮውም በአዲስ አበባ ከተማ ውስጥ ምንም አይነት የተቃውሞ እንቅስቃሴ እንዳይኖር ለማድረግ እንደሆነም ለማወቅ ተችሏል። አፕሊኬሽኑን በስልካቸው ላይ የሚጭኑ ሰዎች ወዲያውኑ ስልካቸው በአገዛዙ የደህንነት ሰራተኞች ቁጥጥር ስር እንደሚሆን በድምጽና በጽሁፍ የሚለዋወጡትን መልእክቶች በዚህ አፕሊኬሽን ምክንያት ለሶስተኛ ወገን ማለትም ለአገዛዙ ደህንነትና ስለላ ተቋማት እንደሚደርሱ ነው ጉዳዩ ያሳሰባቸው የመረጃ ምንጮች የሚገልጹት። አገዛዙ በሌላ መንገድ ሊያገኛቸው የማይችላቸውን የማህበራዊ ሚዲያ እንቅስቃሴዎችን የቴሌግራምና የዋትስአፕ የመሳሰሉ የመልእክት ልውውጦችን በቀላሉ በአገዛዙ የስለላና የአፈና ተቋማት እጅ የሚገቡ እንደሚሆኑ ተመልክቷል። ይህን አፕሊኬሽን ዜጎች ስልኮቻቸው ላይ በመጫን ራሳቸውን ለአደጋ እንዳያጋልጡ ይህን አፕሊኬሽን የጫኑ ግለሰቦችም ያገዛዙ የስለላ ኔትወርክ አባል መሆናቸውን አውቀው ጥንቃቄ እንዲያደርጉም በአንከር ሚዲያ በኩል ጥሪው ቀርቧል። ይህ በእንዲህ እንዳለ ለአብይ አህመድ የስለላና የአፈና ተግባር የቴክኖሎጂ አማካሪና በዚህም በቢሊዮን የሚቆጠር በጀት ያላቸውን ፕሮጀክቶች እየወሰደ የሚሰራው ሰለሞን ካሳ የተባለው ግለሰብ ይህን የስለላ አፕሊኬሽን በማዘጋጀት ረገድ ከፍተኛ ሚና እንዳለው ተገልጿል። ሰሞኑንም ስለዚሁ አፕሊኬሽን ለፌዴራል ፖሊስና ለሌሎች የአፈና ተቋማት ስልጠና መስጠቱን ነው ያገኘነው መረጃ የሚያመለክተው። ሰለሞን ካሳ ከዚህ በፊት በአንከር ሚዲያ በተላለፈ መረጃ የአብይ አህመድ ቀኝ እጅ እንደሆነ የአብይ አህመድን አገዛዝ በመቃወም መረጃ የሚያቀርቡ የዩቲዩብ ቻናሎችን የሚያዘጋው የቤተ መንግስቱ ኔትወርክ አንደኛው አስተባባሪ መሆኑን ለአገዛዙ በስለላና መረጃ ረገድ ዘመኑ ያፈራቸውን ቴክኖሎጂዎች በማቅረብ ከፍተኛ ሀብት እያከማቸ ያለ መሆኑ መጋለጡ የሚታወስ ነው። መረጃው በአንከር ሚዲያ ከቀረበ በኋላ የዝግጅት ክፍላችንን በሶስተኛ ወገን በማነጋገር ዘገባው እንዲነሳለትና ማስተባበያ እንዲሰጥለት የጠየቀ ቢሆንም በአንከር ሚዲያ በኩል ጥያቄው ውድቅ ተደርጓል። ሰለሞን ይህንን ዜጎችን ለመሰለልና ለአፈና ተቋማት መረጃና ጥቆማ የሚያስተላልፈውን አፕሊኬሽን እንዲዘጋጅ በማድረግ ላበረከተው አስተዋጽኦም በከፍተኛ ክብር አቀባበል እንደተደረገለት ከሰሞኑ ከወጡት ዘገባዎች መረዳት ተችሏል።